ሰላም ጤና ይስጥልን። በዚህ ቪዲዮ የሐሞት ጠጠር ምልክትና የመፍትሄ ምክር ሐሳብ ነግራችኋለሁ። ዶክተር ዳዊት መኮንን እባላለሁ። ቪዲዮውን ከማየቱ በፊት የዩቲዩብ ገጹን ሰብስክራይብ እና ቪዲዮውን ላይክ በማድረግ ይጀምሩ። የሐሞት ከረጢት ጉበት የሚያመርተውን ሐሞት የሚይዝ ከጉበት ስር የሚገኝ አነስተኛ ከረጢት ሲሆን ቅባታማ ምግቦችን እንዲፈጩ ያግዛል። የሐሞት ጠጠሮች የሐሞት ከረጢት ውስጥ ተፈጥረው የሐሞት ከረጢት ቱቦን እስኪዘጉና ህመም እስኪፈጥሩ ድረስ በቀላሉ የማናውቃቸው ትንንሽ ጠጠር ነገሮች ናቸው። ሁለት አይነት ዋና ዋና የሐሞት ጠጠሮች አሉ። አንደኛው ኮሌስትሮል ጠጠር አረንጓዴ ቢጫ ቀለም ያለው ሲሆን 80% የሚሆነው የሐሞት ጠጠርም የዚህ አይነት ሲሆን ከሴት ጾታ፣ ውፍረት፣ እርግዝና፣ በፍጥነት ክብደት ከመቀነስ ጋር ይያያዛል። ሁለተኛው ቀለማማ ጠጠር ሲሆን ጥቁር ቀለም ያለው ወይም የቀይ ደም ሕዋስ ጉዳት ሲጨምር የሚፈጠር ሲሆን ቡናማ ቀለም ያለው ደግሞ የሐሞት ፍሰት ሲቀንስ የሚፈጠር ነው። ለሐሞት ጠጠር የሚያጋልጡ ሁኔታዎች ወይም ደግሞ ሪስክ ፋክተር የምንላቸው አንደኛ የቤተሰብ ታሪክ፣ ሁለተኛ ብዙ የቅባት መጠን ያለው ምግቦችን ማዘውተር፣ ሶስተኛ ውፍረት፣ አራተኛ እርግዝና፣ አምስተኛ ኮሌስትሮል መጠን መብዛት፣ ስድስተኛ በአጭር ጊዜ ውስጥ ክብደትን መቀነስ፣ ሰባተኛ በስኳር ህመም፣ ስምንተኛ የእድሜ መግፋት ናቸው። የሐሞት ጠጠር ምልክቶች በአብዛኛው የሐሞት ጠጠሮች በጊዜ ምልክት የሚያሳዩ ሲሆን የሚታዩ ምልክቶች እንደሚከተለው ጠቅሳቸዋለሁ። አንደኛ ለረጅም ሰዓት የሚቆይ በላይኛው የሐሞት ከረጢትና ጀርባችን የሚከሰት ህመም፣ ሁለተኛ ማቅለሽለሽ፣ ሶስተኛ ማስመለስ፣ አራተኛ ምግብ ያለመፈጨት ችግር፣ አምስተኛ የሆድ መነፋት፣ ቃር፣ ማቃጠልና ጋዝ የመሳሰሉት ናቸው። የሐሞት ጠጠር መፍትሄዎች አብዛኛውን ጊዜ የሐሞት ጠጠር ያለባቸው ሰዎች ቀዶ ጥገና በማድረግ ጠጠሩን ማስወገድ ነው። አመሰግናለሁ።